በዚች ዓለም ላይ ብዙዎች መተው ወደ አይቀሬው ዓለም ተሸጋግረዋል። ግን ደግሞ ሰዎች ወደዛኛው ዓለም ሲሸጋገሩ ታሪክ ሰርተው ወይም ደግሞ በልተውና ጠጥተው ካለፉ በኋላ ምንም እነሱን ማያስታውስ ነገር አድርገው ያላለፉም ሰዎች ሊሆኑም ይችላሉ። ነገር ግን ከ3 ቢሊዮን በላይ ተከታይ አፍርቶና እስካሁን እየተወሱ መኖር ቀላል አይደለም። እነዚህ ከ3 ቢሊዮን በላይ ተከታዮች ሊያዩዋቸው የሚጓጉላቸውና የሚናፍቋቸው ቅርሶች በዓለም ተዘርግተውና ተጠብቀው የሚገኙ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቅሪቶች ይገኛሉ። ታዲያ እነዚህ ቅሪቶች ምን እንደሆኑና የት እንደሚገኙ ማስቃኛችሁ ይሆናል። እስከዛው ግን ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግን ሳትረሱ እስከ መርሃ ግብሩ ማብቂያ ድረስ አብራችሁን ቆዩ። አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኢስራእ ወልሚዕራጅ ለብሰውታል ተብሎ የሚታመን ካባ። ይህ ካባ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የኢስራእ ጉዞ ባደረጉበት ሌሊት ለብሰውታል ተብሎ የሚታመን ካባ ሲሆን አሁን የሚገኘው በካንዳሃር የምትባል የአፍጋኒስታን ከተማ ነው። መስጂዱም ኸርቃ ሸሪፍ እየተባለ ይጠራል። ወደ አፍጋኒስታን የተወሰደውም በፈረንጆቹ ቀመር አቆጣጠር በ1768 በሱልጣን አህመድ ሻህ ዱራኒ ነው። ይህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካባ ተብሎ የሚታመነው ልብስ ከሱልጣኑ መቃብር ጎንም ይገኛል። ይህ ልብስ ያለበት መስጂድ ለዘመናት ሀገሪቱ ላይ በነበሩ ጦርነቶችና ፍንዳታ ቢደርስበትም መስጂዱ ላይ የተለያዩ ጥበቃዎችና እድሳቶች በማድረግ ቅርሱን ማስጠበቅ ተችሏል። ይህ ቅርስም ከ250 ዓመታት በላይም በአንድ ቤተሰብ ሲጠበቅ እንደቆየ መረጃዎች ያመለክታሉ። በዚሁ መስጂድም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የጺማቸው ጸጉርም እንደ ቅርስ ተቀምጦ ይገኛል። በታሪክም ይህ ካባ በየጊዜው የሚመጡት የጣሊባን መሪዎች ስልጣናቸውን ለማረጋገጥና ህጋዊ ለማድረግ የሚጠቀሙበት ሲሆን ለዚህ ማሳያም የጣሊባኑ መሪ ሙላህ ዑመር በ1996 ስልጣናቸውን ለማረጋገጥ ተጠቅመውታል። ሁለተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለኡወይስ አልቀረኒ በስጦታ መልክ ልከውታል ተብሎ የሚታመን ካባ ብዙዎች ቅርሶችን አካቶ በያዘውና በቱርክ ኢስታንቡል መገኛውን ያደረገው ቶፕካፒ ሙዚየም ይገኛል። ይህ ካባ በፈረንጆቹ 1851 በሱልጣን አብዱልመጂድ ወደ ቱርክ ከመምጣቱ በፊት ለዘመናት በኡወይስ አልቀረኒ ቤተሰቦች ሲጠበቅ ነበር። ታዲያ በአሁኑ ወቅትም በሚያስደንቅ ሁኔታ ካባው የሚጠበቀው በኡወይስ አልቀረኒ 59ኛ የልጅ ልጅ በሆነው ባሪስ ሰሚር ነው። ይህ ሙዚየም በረመዳን ብቻ የሚከፈት ሲሆን ብዙ ሚሊዮኖች ጎብኚዎችም ይጎርፉበታል። በኮቪድ ወረርሽኝ ምክንያት ሙዚየሙ ተዘግቶ የነበረ ቢሆንም ሙዚየሙ በአሁኑ ሰዓት ግልጋሎት እየሰጠ ይገኛል። ሶስተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አርሽ ድረስ ሄደው አርሽን የረገጡበት ተብሎ የሚታመነው ጫማ በዚሁ በቱርክ ቶፕካፒ ሙዚየም ይገኛል። የዚህ ጫማ ቅርጽ በደቡብ እስያ የሚገኙ ሙስሊሞች በብዛት ኩፍያቸው ላይና ሻላቸው ላይ ያሰፈሩት ሲሆን እንደ ጫማ ተሰርቶም ብዙዎች እየተጫሙትም ይገኛል። በአሁኑ ሰዓት በቱርክ ያለው ቅሪት አንድ እግር ጫማው ሲሆን ይህም በቶፕካፒ ሙዚየም ከሚጎበኙ ቅርሶች አካል ነው። ይህ ቅርስም ወደ ቱርክ እንዲመጣ የተደረገው ከሌሎች ቅርሶች ጋር በሱልጣን ሙሐመድ ሳልሳዊ ነው። አራተኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጠጫ የነበረ ቅርስ ሲሆን ይህ ቅርስ
3 ቢሊዮን ተከታዮችን ያፈራን ግለሰብ ሳይሆን እንደ አንድ ተራ ሰው አኗኗር የሚኖርን ግለሰብ መጠጫን ቅርጽ የያዘ ነው። ይህ መጠጫ እንደ ሌሎቹ ቅርሶች በቶፕካፒ ሙዚየም የሚገኝ ሲሆን አረያን በመባልም ይታወቃል። ሳህኑ ከነቢዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ለልጃቸው ፋጢማና ዓሊይ ረዲየላሁ ዐንሁ የተሰጠ ነበር። አምስተኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጸጉሮች ይዘዋል ተብለው የሚታመኑ የተለያዩ ሀገራት ውስጥ መስጂዶች አሉ። ከነዚህ መስጂዶች አንዱ ቀደም ብለን የጠቀስነው አንጋፋውና ቱርክ ውስጥ የሚገኘው የቶፕካፒ ሙዚየም ሲሆን እንደዚሁም ቱኒዚያ ውስጥ አቡ ዘምዕ አልበለዊ የሚባል የነቢዩ ሰለላሁ ዐለይሂ ወሰለም ባለደረባ 3 የነቢዩ ሰለላሁ ዐለይሂ ወሰለም የጺም ጸጉር ይዘዋቸው ቱኒዚያ እንደገባና ይህ ሱሐባ የነቢዩ ሰለላሁ ዐለይሂ ወሰለም ጸጉር ቆራጭ የነበረ ሲሆን በዛው በቱኒዚያ ኸይሩን በምትባል ከተማ ውስጥ ሲዲ ሶሐቢ እየተባለ በሚጠራው መስጂድ እንደተቀበረ ይነገራል። እነዚህ ብቻ ሳይሆኑ ህንድና የተለያዩ አገራት ውስጥ የነቢዩ ሰለላሁ ዐለይሂ ወሰለም ጸጉር እንዳለ ይነገራል።